ሰላም ጤና ይስጥልን ውድና የተወደዳችሁ የተከበራችሁ የፍቅር ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ደግ ናችሁ ወይ? እግዚአብሔር ይመስገን ከኛ ጋር ሁሉ ሰላም ነው እላችኋለሁ። ቤተሰብ ዛሬ እንደኔ ኢሞዋል ስራ ብሎ ለተቸገራችሁ እህቶቼ ወንድሞቼ የሆነ አፕን ያው ለእኔ የትራለኝን ለእናንተም ደግሞ ላሳውቃችሁ ብዬ ነው እና ይህንን አፕ ስታወርዱ ይሟተራል ማለት ነው። የተለያየ መንፈሳዊ ያው የምትፈልጉትን ግሩፖች መጠቀም ትችላላችሁ ማለት ነው። እና አሳያችኋለሁ ማለት ነው። አፑን ያው እንዴት እንደምታወርዱ ታውቃላችሁ። ይህንን በምልክት የሚያሳያችሁን አፕ በማውረድ ይህንን አፕ በማውረድ ያው እንዴት አድርጋችሁ እንደምትከፍቱት እንዴት እንደምትጠቀሙ አሳያችኋለሁ ማለት ነው በዚህ ቪዲዮ ላይ እና ተጠቀሙት፣ ይሰራላችኋል ማለት ነው። የእውነት እኔ ረጅም ጊዜ ከተለያዩ እንትኖች ወደኋላ ቀርቻለሁ። ምንም በማናውቀው ምክንያት ያው ሰፈራችን ላይ ከሰፈር ይመስለኛል ያው ምክንያቱም የተለያዩ ቦታ ልጆች ጋር ደውለን ምናምን ስጠይቃቸው ይሰራል ይሉናል ማለት ነው። ለእኛ ግን አይሰራልንም ማለት ነው። እና አጋጣሚ ደግሞ ይህንን አፕ አገኘው ማለት ነው። እግዚአብሔር ይመስገን አሁን ኢሞአችን ይሰራልናል ማለት ነው። እናንተም ምናልባት እንደኔ የተቸገራችሁ የተለያየ አገልግሎት የምታገለግሉ የምትገለገሉ ሙስሊም እህቶችም ልትኖሩ ትችላላችሁ፣ ክርስቲያን እህቶችም ልትኖሩ ትችላላችሁ ወንድሞች እና ተጠቀሙ ማለት ነው። ይህንን አፕ በማውረድ ተጠቀሙ። በጣም ቀላል ነው። ያው ሲዘጋ አይሰራም። ማስታወቂያ መከራ ነው። እናንተ የሄድንበት ሁላ ማለት ነው። እና እንደዚህ ሲበራ ለምሳሌ ይሰራል ማለት ነው። እንደዚህ ሲበራ እንግዲህ እያሳየዋችሁ ነው እና እያያችሁ በደንብ ማለት ነው። አሁን ለምሳሌ የአሁኑ አረንጓዴ ሲበራ ይሰራል ማለት ነው። ግን እሱ ስጠፋ ደግሞ እንትኑ ግሩፑ ደግሞ አይሰራላችሁም ማለት ነው። አሁን ለምሳሌ እንደዚህ ኦፍ ነው፣ አሁን ኦፍ ነው ማለት ነው ይሄ እና ይሄን ወደ ታች ማብራት አለባችሁ ማለት ነው። እቺን ነካ አድርጋችኋት ያው ማስታወቂያ ያስቸግራችኋል። ግን ያው በመታገል ማስታወቂያ ሁሉም ቦታ ማስታወቂያ አለ። ማስታወቂያ በጣም ነው የሚያስቸግረው እና እንደዚህ እንትን በማለት ኦን ታደርጋላችሁ። አረንጓዴ ሲበራ ምንድነው ይሰራላችኋል ማለት ነው። አሁን ለምሳሌ እንደዚህ አረንጓዴ ሲሆን እየሰራ ነው ማለት ነው። እንትኑ ይሰራል ኖርማል ማለት ነው። ግን ወደ ላይ ደግሞ ኦፍ ሲሆን ደግሞ ያው ግሩፓችሁ ሊሰራላችሁ አይችልም። ይህን ማስተካከል አለባችሁ ማለት ነው። እዚህ ጋር ገብታችሁ ማለት ነው። እና ይህን ይመስላል። ለምሳሌ የሆነ ግሩፕ ውስጥ ገብቻለሁ። ስለዚህ መስማት ይችላሉ። ለምሳሌ ማግባት እንችላለን። ከመጀመሪያው መግባት አይከለክልንም። ግን ድምጻቸው እዛ ጋር መስማት አንችልም ማለት ነው። የእነሱን ድምጽ መስማት አንችልም እንጂ ይሰራል መስራት፣ ግን ድምጻቸው አይመጣልንም ማለት ነው። እኛም አሁን ለምሳሌ እኔም ገዝቱና መግባት ይችላል። ግን እንትን ነው በቃ አይሰማም። የኔም አይሰማቸውም የእነሱም አይሰማኝም ማለት ነው። እና ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። እና በዚህ አጋጣሚ ደግሞ ለሁላችሁም ልብስ ገዝቼላችኋለሁ። እንግዲህ ልብሳችሁን መታችሁ ውሰዱ እላችኋለሁ። እየመረጣችሁ ወጪ ከኔ ውዶቼ ማሮቼ። ያው አጋጣሚ ገበያ ሄጄ ነበርኩኝና እንግዲህ ቀርጬ ምናምን ይዤላችሁ መጣሁ ማለት ነው። ወይ ጉድ! እንዲህ ሌባ እኮ ነው ደግሞ የሚቀርጸው እናንተ። በገዛ ብሬ ለመግዛት ሄጄ እንዲህ ሌባ የሚቀርጸው ነገር ጉድ እኮ! ደግሞ የወንድ ልብስ ቤት ነው የሄድኩት። የወንድ ልብስ ቦታ ማለት ነው። ይሄ ብቻ አይደለም፣ ኧረ ሌላም አለ እና ለሴቶች አይደለም ለወንዶች ነው የገዛው። ለወንድሞቼ እንደ ወንድሞቻችሁ ቆነጃጅቶች ከሆናችሁ ሻንጣም አለ ኢንሻአላህ። ቀጣይ ወደ ተለያየ ሀገር ስለምንሳፈር ሻንጣ እያዘጋጀን ነው እኔና ጓደኛዬ ማለት ነው ውዶቼ ማሮቼ። ግን ቆይ በምን መልኩ ነው የቀረጽኩት ነው ነገር ጉድ እኮ ነው እናንተ።
የኔ ነገር እኮ አይወራ ነው። እና ቤተሰብ አብራችሁ ስለቆያችሁ አመሰግናለሁ። እና ጋይስ ዩቱቤን ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ሼርም ማድረግ እንዳትረሱ፣ ሼርም አድርጉ፣ ሸርቱልኝ። እሺ ወይ ጉድ! ይህን ቪዲዮ በምን መልኩ ቢቀርጸው ነው ግን? ማይረሳ ነገር መነጽር ስገዛ ምን እንደተባለ ታውቃላችሁ? ቤት ውስጥ ልትለብሺ ነው ወይ አልተባልኩ? ወይኔ ህዝቤ ገበያ ውስጥ ያሉ ሰዎች ምክንያቱም በዩኒፎርም ስለታየው ቤት ውስጥ ልትለብሺ ነው ወይ መነጽር የምትገዢ ተባልኩኝ። ጋይስ ይባላል አይባልም አይደል? ይኸው ታውኩኝ። እንደውም ስለኝ ትቼ መጣ ጣልኩት። ትውት ይዘሽ ሂጂ ግዢ እንደ ማለት የቤት ውስጥ ልትለብሺ ነው ወይ መነጽር የምትገዢ የምታይ ተባልኩኝ። ያው እንደምታዩት ትቼ መጣሁ ማለት ነው። ቀላል ይተዋል እንደ ይቀራላ። ወደፊት ውጭ ሲወጣ ለብሳለሁ እገዛለሁ ብዬ ማለት ነው። በነገራችን ለማስታወቂያ ነው እየሰራሁለት። ያው አዲስ ማስታወቂያ ሰሪ ስለሆንኩኝ ያው ምን ታረጋላችሁ፣ ልምድ እየወሰድኩ ነው። በነፃ ነው ግን በነፃ ነው፣ የነፃ አገልግሎት ነው። ጋይስ አመሰግናለሁ ሁላችሁንም አብራችሁን ስለቆያችሁ፣ ክበሩልኝ። መልካም ቆይታ ይበላችሁ። እና ቤተሰብ ያው ቆንጆ ነገር ቆንጆ ቦታ እንዳሳያችሁ እንግዲህ አምናለሁ። እኔ በራሴ ስለሚያምን ማለት ነው። ያው